የሴሚኮንዳክተር ሀገር በመባል ትታወቃለች። ከማላካ ጫፍ እስከ ህንድ ውቅያኖስ የሚዘልቀውን ግዙፍ የውሃ ላይ የትራንስፖርት መንገድ የሚያቋርጡ መርከበኞች በየቀኑ በዓለም ላይ ካሉ የንግድ ዕቃዎች ውስጥ ከግማሽ በላይ የሚሆነውን የሚያጓጉዙት በዚች ሀገር የባህር ክልል ላይ ነው። ግዙፉን የዓለም ኢኮኖሚ የልብ ምት የምትቆጣጠርና የዘመናዊውን ዲጂታል ዓለም ሕይወት የምትወስን በሰፊው ውቅያኖስ ላይ የምትገኝ የትንሽ ትልቅ ሀገር ናት። የዚህ ሀገር ነዋሪዎች ከሞቱ ዘመዶቻቸው መንፈስ ጋር ለመነጋገር በየዓመቱ ግዙፍ ድግስ ያዘጋጃሉ። ለውጭ ሀገር ቱሪስቶች ጭምር በመላው ሀገሪቱ ባሉ ዋና ዋና ቦታዎች ላይ ነፃ የህዝብ የዋይፋይ አገልግሎት የምታቀርብ ሀገር ናት። በዓለም ላይ እጅግ ጥራት ያላቸው የብስክሌት ብራንዶች ስለምታመርት የብስክሌት ዋና ከተማ እየተባለች ትጠራለች። በመላው ደሴቷ ዙሪያ የሚዞር 900 ኪሎ ሜትር የብስክሌት መንገድ አላት። የሀገሬው ህዝቦች በባህላቸው 4 ቁጥር የሞት ምልክት ተደርጋ ስለምትወሰድ በሆስፒታሎችና በህንፃዎች ሊፍት ውስጥ 4 ቁጥርን አይጠቀሙም። ምንም አይነት ውድ የሚባል የተፈጥሮ ሀብት የላትም። ነገር ግን የዓለምን ከፍተኛ የቴክኖሎጂ የኮምፒውተር ቺፕስ ምርት 90 በመቶ ድርሻ በመቆጣጠሯ አያላን ሀገራት በስጋትና በትኩረት የሚመለከቷትን ሀገር ላስተዋውቃችሁ። ታይዋን ትባላለች። ከምስራቅ እስያ የባህር ዳርቻ በጥቂት ኪሎ ሜትሮች ርቀት ላይ የምትገኘው ታይዋን በሰሜንና በምስራቅ ከጃፓን፣ በደቡብ ከፊሊፒንስ፣ በምዕራብ ከቻይና ጋር ትዋሰናለች። በጠቅላላው 36000 ካሬ ኪሎ ሜትር ስፋት ባላት በዚህችው ሀገር ላይ ወደ 23.5 ሚሊዮን ገደማ የሚጠጋ ህዝብ ተጠጋግቶ ይኖርባታል። ይህ ሁኔታ በዓለም ላይ በነፍስ ወከፍ ህዝብ ተጠጋግቶ ከሚኖርባቸው ሀገራት ተርታ ያሰልፋታል። ዋና ከተማዋ ታይፔ ትባላለች። የሀገሪቱ 2/3 አረንጓዴ በለበሱ የተራራ ሰንሰለቶች የተሸፈነ ሲሆን ከ250 በላይ የሚሆኑ ተራሮቿ ከ3000 ሜትር በላይ ከፍታ አላቸው። ከዚሁ የመልክዓ ምድር ገጽታ ጋር ተያይዞ አገሪቱ በዓመት በሺዎች የሚቆጠሩ የመሬት መንቀጥቀጦችን ታስተናግዳለች። አብዛኛዎቹ የመሬት መንቀጥቀጦች ግን በሰው ላይ ጉዳት የማይደርሱ ናቸው። ታይዋን የሚለው ስም አመጣጥ በታሪክ መዝገብ ሲፈተሽ ከብዙ ክፍለ ዘመናት በፊት በደቡባዊ ክፍል ይኖሩ የነበሩ የሲሪያ ተወላጆች ሀገራቸውን ታይዋን ብለው ከሚጠሩት የጎሳ ቋንቋ የተወረሰ ነው። በኋላም የፖርቹጋል መርከበኞች አካባቢውን ሲመለከቱ በቋንቋቸው ፎርሞሳ ወይም ውብ ሀገር የሚል ስም ሰጥተዋታል። በጥንታዊው ዘመን የቻይና ስልጣኔ በእስያ አህጉር ላይ ነገስታትን ሲያፈራርቅ ታይዋን ጥቅጥቅ ባሉ ደኖች የተሸፈነች ድንግል ምድር ነበረች። ከ17ኛው ክፍለ ዘመን ጀምሮ የሆላንድና የስፔን አሳሾች አገሪቱን የንግድ ማዕከል አድርገዋት የነበረ ቢሆንም በኋላ ቻይናውያን ሆላንድና ስፔኖችን አባረው አገሪቱን የቻይና ስርወ መንግስት አካል አደረጓት። በ19ኛው ክፍለ ዘመን ማጠቃለያ ላይ የታይዋን ህዝቦች ዕጣ ፈንታ ሌላ ፈተና ገጠመው። በ1895 በተካሄደው ጦርነት የቻይና መንግስት ለጃፓን ኢምፓየር ሀገሪቱን አሳልፎ ሰጣት። ጃፓናውያን ታይዋንን በኃይል ለ50 ዓመታት የጃፓን ግዛት ያደረጓት። ሆኖም ግን ለሀገሪቱ ዘመናዊ የባቡር መስመሮችንና የትምህርት ተቋማትን አስፋፉ። በዓለም ላይ ካሉ ውብ የተራራ ባቡር መስመሮች አንዱ የሆነውንና በቱሪስቶች እጅግ ተወዳጅ የሆነውን የአሊሻን የደን ባቡር መንገድ የተዘረጋውም በዚሁ ዘመን ነበረ። ሁለተኛው የዓለም ጦርነት በ1945 ሲጠናቀቅ ታይዋን እንደገና ወደ ቻይና ሪፐብሊክ አስተዳደር ተመለሰች። ነገር ግን በወቅቱ በቻይና በተነሳው የእርስ በርስ ጦርነት አሁን ያሉት የቻይና የኮሚዩኒስት ኃይሎች አሸናፊ ሲሆኑ ተቀናቃኙ የብሔርተኛው ፓርቲ 2 ሚሊዮን ወታደሮቹን ይዞ ወደ ታይዋን አፈገፈገ። ታይዋን ዛሬም ድረስ በይፋ ሪፐብሊክ ኦፍ ቻይና ብላ ራሷን ትጠራለች። እኛ በኦፊሳላዊ ደረጃ የምናውቃት ዢ ከሚያስተዳድሯት የቻይና ህዝባዊ ሪፐብሊክ ጋር ያላት ፍጥጫ የተጀመረውም እዚሁ ላይ ነው። ይህ ታሪካዊ ፍጥጫ ዛሬ ላይ የታይዋንን ወታደራዊና ፖለቲካዊ ህይወት ቅርጽ አስይዞታል።
ከወደ አሜሪካ ቻይና በማንኛውም ጊዜ ሀገሪቱን በኃይል ትቆጣጠር ትችላለች የሚል ትልቅ ስጋት ቢኖርም የታይዋን ሕዝብ በሚያስገርም ሁኔታ ሳይደናገጥ የተረጋጋ የዕለት ተዕለት ሕይወቱን ይመራል። ምክንያቱም አገሪቱ ራሷን ለመከላከል የሚወጋ ጃርት ወይም ፖርኮፓይን ስትራቴጂ የተባለ አሴሜትሪክ ወታደራዊ ስልት ትከተላለች። ይህ ስያሜ የመጣው ጃርት ከተባለችው እንስሳ ባህሪ ሲሆን ትንሽና ስለታም እሾሆቿን በመጠቀም ትልቅ የዱር እንስሳቶች እንዳይበሏት እንደምትከላከለው ሁሉ ታይዋንን ይህንን ስልት በመጠቀም ግዙፏን ቻይና ለመከላከል ዝግጅት ተለይቷት አያውቅም። በዚህ ምክንያት የታይዋን ዘመናዊ ጸረ አውሮፕላን ሚሳይሎች፣ ስውር የባህር ሰርጓጆችና ሰው አልባ አውሮፕላኖች ቀን ከሌሊት በተጠንቀቅ ላይ ናቸው። በታይዋን ሁሉም ጤናማ ወጣት ወንዶች ወታደራዊ አገልግሎት የመስጠት ግዴታ ያለባቸው ሲሆን ታይዋናውያን በየጊዜው የአየር ጥቃት መከላከል ልምምድ ያደርጋሉ። ይህ የዘወትር ስጋት ግን የሕዝቡን የኢኮኖሚ እድገት ግስጋሴ አላስቆመውም። የታይዋን የሴሚኮንዳክተር ኢንዱስትሪ እድገትና በዓለም ላይ ያለው ከፍተኛ ተጽዕኖ የሀገሪቱን ታሪክ ገጽታ ሙሉ በሙሉ ቀይሮታል። በ1970ዎቹ የታይዋን መንግሥት ለቴክኖሎጂ ምርምር ከፍተኛ በጀት በመመደብ እና የቴክኖሎጂ ፓርኮችን በመገንባት ኢንዱስትሪውን በግንባር ቀደምትነት አሳደገ። በ1987 የተመሠረተው TSMC ወይም ታይዋን ሴሚኮንዳክተር ማኑፋክቸሪንግ ካምፓኒ የዓለማችን ትልቁ ገለልተኛ ቺፕ አምራች ሆነ። TSMC ሲመሰረት የሌሎችን ኩባንያዎች ዲዛይን ብቻ የማምረት ወይም ፒውር ፕላይ ፋውንደሪ የተሰኘ አዲስ ስትራቴጂ ስለተከተለ ከደንበኞቹ ጋር ውድድር ውስጥ ሳይገባ የዓለም ተመራጭ ካምፓኒ ሆነ። እንደ አፕል፣ ኔቪዲያ፣ AMD ያሉ ቴክኖሎጂ ድርጅቶች የራሳቸውን ቺፕስ ዲዛይን ካደረጉ በኋላ የሚያስመርቱት በTSMC ፋብሪካዎች ነው። ታይዋን ለዘመናዊ ስልኮችና ለሰው ሰራሽ አስተዋጽኦ የሚያስፈልጉትን ኃይለኛ ቺፖችን ማለትም 3 ናኖሜትር እና 2 ናኖሜትር ቺፖችን ማምረት የሚያስችል ብቸኛ የረቀቀ ቴክኖሎጂ ባለቤት ጭምር ናት። ታይዋን በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፍ ያፈራቻቸው እጅግ የሰለጠኑ መሐንዲሶች ለዚህ ስኬት መሰረት ሲሆኑ የታይዋን መሐንዲሶች ኳይኳይ የተሰኘ አረንጓዴ ፓኬት ቺፕስ በኮምፒውተሮችና በሰርቨሮች ላይ የማስቀመጥ አስገራሚ ባህል አላቸው። ኳይኳይ ማለት ታዛዥ ማለት ሲሆን ማሽኖቹ ሳይበላሹ በትክክል እንዲሰሩ ያደርጋል የሚል አስማታዊ እሳቤ አላቸው። የታይዋን የቺፕ ምርት ለዓለም ቴክኖሎጂ እጅግ ወሳኝ በመሆኑ ይህ ኢንዱስትሪ ታይዋንን ከጂኦፖለቲካዊ ጥቃቶች በተለይ ከቻይና የሚጠብቃት የሲልከን ጋሻ ወይም ሲልከን ሺልድ ነው ተብሎ ይታመናል። ይሁን እንጂ ታይዋን የመሬት መንቀጥቀጥ በሚበዛበት ቀጠና ላይ መገኘቷና ከቻይና ጋር ያለው ውጥረት የአቅርቦት ሰንሰለት ስጋት እንዳይፈጥር TSMC በአሁኑ ጊዜ በአሜሪካ አሪዞና፣ በጃፓንና ጀርመን አዳዲስ ግዙፍ የቺፕ ማምረቻ ፋብሪካዎችን እየገነባ ይገኛል። ታይዋን የዓለም የብስክሌት መንግሥት በመባል ትታወቃለች። ጂያንት እና ሜሪዳ የተባሉ ታዋቂ ብራንዶች መገኛ ስትሆን ብስክሌት መንዳትም በአገሪቱ እጅግ ተወዳጅ ነገር ነው። ታይዋን በሰዓት እስከ 300 ኪሎ ሜትር የሚጓዝ ከፍተኛ ፍጥነት ያለው ባቡር ከሰሜን እስከ ደቡብ ያለውን የሀገሪቱ ጫፍ በጥቂት ሰዓታት ያገናኛል። የባቡሩ ሰዓት አክባሪነትን በሰከንዶች የሚለካ ሲሆን በመንገዶቿ ላይ ደግሞ የሞተር ስኩተር ትራንስፖርት በብዛት ጥቅም ላይ ይውላል። በታይፔ ከተማ በአንድ የትራፊክ መብራት በሺዎች የሚቆጠሩ ስኩተሮች በአንድ ጊዜ ሲነሱ ማየት የተለመደ ትዕይንት ነው። ታይዋን ከውቅያኖሱ ጋር ያላት ትስስርም የጠነከረ ነው። ግዙፍ የጭነት መርከቦችና ፈጣን የውሃ ላይ ጀልባዎች ታይዋንን በዙሪያዋ ካሉ ጥቃቅን ግዛቶቿ ጋር በማስተሳሰር የንግድና የቱሪዝም ፍሰቱን ያፋጥናሉ። የታይዋን ዜጎች የኑሮ ደረጃና ኢኮኖሚያዊ አቅም ሲመዘን
ታይዋን እጅግ የበለጸገችና የቅንጦት ሕይወት የሚንጸባረቅባት ሀገር ናት። የሕዝቡ የነፍስ ወከፍ ገቢ ከፍተኛ የሚባል ሲሆን ዘመናዊ መኪኖች፣ ውብ ብራንድ አልባሳትና ደረጃቸውን የጠበቁ ሬስቶራንቶች በየቦታው ይዘወተራሉ። ነገር ግን ይህ የሀብት ክምችት የራሱ የሆነ የጎንዮሽ ጉዳት አስከትሏል። በአንዳንድ ከተሞች የመኖሪያ ቤት ዋጋ ውድ እንዲሆን አድርጎታል። ይህ የቤቶች ዋጋ ውድነት በዜጎች ላይ ከፍተኛ የሥራ ጫናና በሀገሪቱ የውልደት ምጣኔ ላይ አስደንጋጭ ማሽቆልቆል አምጥቷል። ታይዋን በዓለም ላይ ካሉት እጅግ ዝቅተኛ የውልደት መጠን ካላቸው ሀገር አንዷ ነች። አብዛኛው ታይዋናውያን ልጅ ከመውለድና ቤተሰብ ከመመስረት ይልቅ የራሳቸውን ምቾት ማስቀደም ይመርጣሉ። በታይዋን ልጅ ከማሳደግ ይልቅ ውሻና ድመት ማሳደግ በስፋት የተለመደ ነገር ነው። ለዚህም ማረጋገጫ በገጠር አካባቢዎች ያሉ ሱቆችና ካፌዎች ሳይቀሩ የራሳቸው ነዋሪ ድመቶች ወይም ውሾች ያላቸው መሆኑ ሲሆን በታይፔ ከተማ ደንበኞች ቡና እየጠጡ ከእንስሳት ጋር ጊዜ የሚያሳልፉባቸው በርካታ የድመት፣ የውሻ አልፎ ተርፎም የጉጉት ካፌዎች ተስፋፍተዋል። የታይዋን ዜጎች ሴቶቹም ሆኑ ወንዶች እጅግ ታታሪ፣ ለሕግ ተገዙና ተግባቢ ሕዝቦች ናቸው። በሥራ ገበታ ላይ የጾታ እኩልነት በከፍተኛ ደረጃ የዳበረ ሲሆን ሴቶች በፖለቲካው፣ በቴክኖሎጂው እና በቢዝነሱ ዓለም ቁልፍ የኃላፊነት ቦታዎችን ይዘዋል። ታይዋን የኤልጂቢቲኪው ጋብቻን በሕግ በመፍቀድ በእስያ አህጉር የመጀመሪያዋ ሀገር ናት። ታይዋናውያን ከጃፓናውያን ጋር የሚያመሳስላቸው ብዙ ነገር አለ። እንግዳ አክባሪ ከመሆናቸው የተነሳ አቅጣጫ ለሚጠይቃቸው ሰው ሳይቀር የፈለገበት ቦታ ድረስ የመሸኘት ልማድ አላቸው። ሀገሪቱ በዓለም ላይ ካሉ በጣም ደህንነታቸው የተጠበቀ ሀገራት ተርታ ትመደባለች። የትምህርት ስርዓታቸው እጅግ ፉክክር የበዛበት ሲሆን ልጆች መደበኛ ትምህርት ከጨረሱ በኋላ ቡክሲባን በተባሉ የማጠናከሪያ ትምህርት ቤቶች ጊዜያቸውን ያሳልፋሉ። በሌላ በኩል ታይዋን የጤና ጥበቃ ስርዓቷ በዓለም አቀፍ ደረጃ በቅልጥፍናውና በርካሽነቱ አቻ የማይገኝለት ምርጥ ስርዓት ነው። የታይዋን የዕለት ተዕለት ኑሮ በራሱ ልዩ መዝናኛ ነው። አገሪቱ የምቾት መደብሮች ወይም ኮንቬኒየንስ ስቶር ንግሥትና የ7-11 ገነት በመባል ትታወቃለች። በማንኛውም ቦታ በሚገኙ በእነዚህ የ24 ሰዓት ሱቆች ምግብ ከማዘዝ እስከ መመገብ ጀምሮ የባንክ ክፍያ መክፈል፣ የባቡር ትኬት መቁረጥ፣ ፓኬጅ መላክና የመሳሰሉትን ማድረግ ይቻላል። ታይዋናውያን ካራኦኬ የሚባል ባህል አላቸው። ጓደኛሞችና የሥራ ባልደረቦች ክፍል ተከራይተው ሲዘፍኑ ማደር የተለመደ ማኅበራዊ ትስስር ማጠናከሪያ ልማዳቸው ነው። በስፖርቱ ዘርፍ ቤዝቦል በሕዝቡ ዘንድ እጅግ ተወዳጅና የሀገሪቱ መለያ የስፖርት አይነት ነው። ታይዋን 1980ዎቹ በታይቹንግ ከተማ የተፈጠረውና የዓለምን ገበያ ያጥለቀለቀው ታዋቂው ዱብል ሻይ አምራችና አከፋፋይ ሀገር ናት። የታይዋን ብሔራዊ መንግሥት ሙዚየም ከ690 ሺህ በላይ የቻይና ጥንታዊ ቅርሶችን የያዘ ሲሆን በቦታ ጥበት ምክንያት በአንድ ጊዜ ለእይታ የሚቀርበው 1% ብቻ ነው። ታይዋን ዘመናዊነትንና ባህልን አዋህዳ የያዘችበት ሌላው ማሳያ ደግሞ የታይፔ 101 ሕንፃ ነው። ለረዥም ጊዜ በዓለም ረዥሙ ሕንፃ ተብሎ ይታወቅ የነበረው ይህ ግዙፍ ፎቅ በምድር መንቀጥቀጥ ምክንያት እንዳይፈርስ የሚከላከል የ660 ቶን የብረት ኳስ በውስጡ ተገጥሞለታል። በየዓመቱ በአዲስ ዓመት ምሽት ከዚሁ ሕንፃ ላይ የሚተኮሰው የርችት ትዕይንት የዓለምን ትኩረት ይስባል። በታይዋን ከክፉ መናፍስት እምነትና ባህል ምክንያት 4 ቁጥር ሞት የሚላቻ ትርጉም ስላላት በታይዋን በአብዛኛው ሕንፃዎች፣ ሆስፒታሎችና ሊፍቶች ውስጥ 4ኛ ፎቅ የሚባል ነገር የለም። ታይዋናውያን 3 ብለው 5ን ያስከትላሉ። ታይዋን ቆሻሻን መልሶ የመጠቀም ባላት ጠንካራ ሕግ መሠረት የቆሻሻ አንሺ መኪናዎች ሲመጡ
የክላሲካል ሙዚቃዎችን ያሰማሉ። ነዋሪዎች ሙዚቃውን ሲሰሙ ቆሻሻውን ይዘው ወደ መኪናው ሲሮጡ፣ በታይዋን ላይ የሚቃጣ ማንኛውም ወታደራዊ ጥቃት ከአካባቢያዊ ግጭት አልፎ የመላው ዓለምን ደህንነትና ኢኮኖሚ የሚያነጋ ግዙፍ አደጋ ያስከትላል። ታይዋን በይፋ ሉዓላዊ ሀገር እንደሆነች አድርገው ዲፕሎማሲያዊ ዕውቅና የሰጧት 12 ሀገራት ብቻ ናቸው። ከእነዚህም ውስጥ ቫቲካን፣ ፓራጓይ፣ ቤሊዝ፣ ጓቲማላና ሃይቲ ይገኙበታል። በሌላ በኩል እንደ አሜሪካ፣ ጃፓን፣ ደቡብ ኮሪያ፣ አውስትራሊያ፣ ብሪታንያና የአውሮፓ ህብረት አባላት ያሉ የዓለም ግዙፍ ኃያል ሀገራት ከቻይና ጋር ያላቸውን ይፋዊ ዲፕሎማሲያዊ ግንኙነት ላለማበላሸት ለታይዋን ይፋዊ የዲፕሎማሲያዊ ዕውቅና አልሰጧትም። ነገር ግን በሁለትዮሽ ንግድ፣ በላቀ የቴክኖሎጂ ሽርክና በስውር ወታደራዊ ድጋፍ የልብ አጋሮቿ ናቸው። በተለይም አሜሪካ በስትራቴጂካዊ ጉዳይ ዘመናዊ የጦር መሳሪያዎችን ለታይዋን የምታቀርብላት ሲሆን፣ ጃፓንም ቢሆን የታይዋን መደፈር የራሷ ብሔራዊ ስጋት እንደሆነ አድርጋ ትቆጥራለች። በእነዚህ የልብ አጋሮቿ የምትተማመነው ታይዋን ጥቃት ቢሰነዘርባት የዓለም ኢኮኖሚ ወዲያውኑ ይቃወሳል። ታይዋን የዓለም 90 በመቶ የላቁ የኮምፒውተር ቺፖችን የምታመርት ሀገር በመሆኗ ፋብሪካዎቿ በጥቂቱ ቢጎዱ የስልክ፣ የኮምፒውተር፣ የመኪናና የሕክምና መሳሪያዎች ምርት በመላው ዓለም ትልቅ መስተጓጎል ይገጥመዋል። በተጨማሪም በታይዋን ሰርጥ የሚያልፈው የዓለም የባህር ንግድ መስመር ስለሚዘጋ ታሪክ አይቶት የማያውቀው ትልቅ የኢኮኖሚ አደጋ ያስከትላል። አሜሪካና ጃፓን በወታደራዊ ጉዳይ ጣልቃ ከገቡ ግጭቱ በኃያላን መካከል የሚደረግ አህጉራዊ ኒኩሌር ጦርነት ሊሆን ስለሚችል ይህ ስጋት ቻይናን ከችኩል እርምጃ፣ ታይዋንን ደግሞ ሙሉ በሙሉ የነጻነት አዋጅ ከማወጅ ወጥሮ አጣብቂኝ ውስጥ ከቷቸዋል። የዛሬው ዝግጅታችን ይህንን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ፕሮግራም ሌላ አስደናቂ ታሪክ ይዘንላችሁ እስክንመጣ ቸር ሰንብቱ።